ከዚህ በፊት ነግሬያችኋለሁ። ልጁ ትምህርት ቤት ገባና ሰው የመጣው ከዝንጀሮ ነው ተባለ። እቤት ገባና አባዬ ሰው የመጣው ከየት ነው? ቲቸር ከዝንጀሮ ነው አሉ። አዎ ከዝንጀሮ ነው የመጣ ነው አሉ። ከዝንጀሮ? አዎ ከዝንጀሮ። ጓዳ ገባ እናቱ ጋር እማዬ ሰው ከየት ነው የመጣው? ከእግዚአብሔር። አባዬ እኮ ከዝንጀሮ አለኝ። እሱ የራሱን ዘመዶች ነግረዋል፣ እኔ የራሴን ዘመዶች ነግሬሃለሁ። ዳርዊን የራሱን እሳቤ ይነግርሃል፣ ዳርዊን የራሱን ቲዮሪ ይነግርሃል። መጽሐፍ ቅዱስ ደግሞ የሚነግረን የእግዚአብሔርን ነገር ነው። የዓለም ትምህርት ምንም አይነት ህይወት አይሰጥም። እስቲ ከአንደኛ እስከ 12 ክፍል ተምራችኋል አይደል? ወይም ከአንደኛ እስከ 10 ተምራችኋል። ኮሌጅ የተማራችሁ አላችሁ፣ ዩኒቨርሲቲ ገብታችሁ የተማራላችሁ፣ የዘላለም ህይወትን አግኝታችኋል ከዩኒቨርሲቲ። ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር የምታዩዋቸው ሊቃውንት አባቶቻችን በጠቅላላ ዛሬ መተው መነኩሴ ይሆናሉ፣ ዛሬ መተው ቄስ አልሆኑ፣ ዛሬ መተው መምህር አልሆኑ። በሌላ እምነት ግን ዛሬ ሄዶ ነገ መንፈስ ቅዱስ ገለጸልኝ ብሎ አስተማሪ ይሆናል። ዛሬ የምንጸልየው ስለ ሳቅ ነው አለ። ከናይጄሪያ ነው የመጣው አለ ፓስተሩ። ሴቶቹ ደግሞ የናይጄሪያ ቀሚስ ለብሰው ማለት ነው። ራሱን የካደ ትውልድ ስለ መተላለፋችን ደቀቀ። እርሱ በደል ሳይኖርበት ተሰቀለ። ሕሙሙን በወንዝ ዳር መጻጉዕን የፈወሰ አልጋህን ተሸክመ ሂድ ያለ ውሃ ጠየቀ የዝናቡ ጌታ። ውቅያኖስን ባህርን ለሰው ልጆች የሕይወት ውሃ የሚሰጠውን እሱን ሐሞትና ከርቤ ሰጡት። አላወቁትም። ዓለም ተስፋቸውን አላወቁትም። የሕይወትን ራስ ሰቀሉት። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ነው። አሁን አጠቃላይ የሚያወራው ስለ መንገድ ነው። ስለ መንገድ ነው የሚያወራው። የሚናገረው ደግሞ ራሱ የሰራዊት ጌታ እግዚአብሔር ነው። እኛ የምንከተለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ዓለማችን ላይ ካሉ ሌላ እምነቶች የተለየች መሆኗን ነው የምታውቁት። ምክንያቱም አሁን ስለ መንገዲቱ ሲነግረን በተለይ ሁለት ቅጽሎች ልብ በሉ ስለ መንገዱ ምንና ምን የሚለውን። መልካሚቱ መጀመሪያ የቀደመችውና ሁለተኛ መልካሚቱ። አንደኛ የቀደመችው፣ ሁለተኛ መልካሚቱ። ድገሙልኝ። አንደኛ ምን ያለችው? ሁለተኛ መልካሚቱ። አንደኛ የቀደመችው፣ ሁለተኛ መልካሚቱ። ምን ቤት? ስለምን እንደነገረን አሁን ስለ መንገድ። መንገድ ምን አይነት መንገድ? አንድ የቀደመችቱ፣ ሁለተኛ የቀደመችቱ ምን መንገድ፣ መልካሚቱ ምን መንገድ። ከዛ ስድስት ነገሮች። ስለዚህ መልካም መንገድ አንደኛ ቁሙ፣ ሁለተኛ ተመልከቱ፣ ሶስተኛ ጠይቁ፣ አራተኛ እወቁ፣ አምስተኛ ሂዱባት፣ ስድስተኛ እረፉ። የነፍስ የሚሰጥ እግዚአብሔር ስሙ ከዘላለም የተመሰገነ ይሁን። ይሄው ነው ኤርምያስ 6:16 ዋና ጥቅሶች በዚህ ትምህርት ላይ ሶስት ናቸው። አንደኛ ኤርምያስ 6:16፣ ሁለተኛ ማቴዎስ 7:13፣ ሶስተኛ መዝሙረ ዳዊት 1። የነዚህ ሐሳብ ስለ ሁለት መንገድ፣ ስለ ሁለት ሰዎች፣ ስለ ሁለት አስተሳሰብ፣ ስለ ሁለት መነሻ፣ ስለ ሁለት መጨረሻ። አንድ ሰው ዘላለማዊ ሕይወት ለማግኘት በየትኛው መንገድ መሄድ እንዳለበት እረፉ የሚለው ስለ ዘላለማዊ ሕይወት ነው። የት ነው የምናርፈው? የመጨረሻ ማረፊያችን የት ነው? 4 ጥያቄዎች አነሳለሁ። እነዚህ 4 ጥያቄዎች ፊሎሶፊካል ናቸው፣ ሪሊጂየስ ናቸው። እኛ መልስ የምንሰጥባቸው 4 ጥያቄዎች። ከኔ ቀጥላችሁ ድገሙ 4ቱን ጥያቄዎች። አንደኛ እኔ ማን ነኝ? ማን?
ሁለተኛ ከየት መጣሁ? ሶስተኛ እዚህ ምን እሰራለሁ? አራተኛ መጨረሻዬ ወዴት ነው? እነዚህ ጥያቄዎች የመጀመሪያው እኔ ማን ነኝ የሚለው question of identity ይባላል። የማንነት ጥያቄ ነው። እኔ ማን ነኝ question of identity። ፊሎሶፊ የምትማሩ ሰዎች ወይም ሌላ ነገር የምትማሩ ሰዎች አንዱ የመጀመሪያው ጥያቄ question of identity ነው። እኔ ማን ነኝ ነው። ሁለተኛው ምን ነበር? ሁለተኛው ከየት? question of origin ነው። ከየት መጣሁ? መነሻዬ ምንድነው? ከየት ነው የመጣሁት ነው። ሶስተኛው ደግሞ እዚህ ምን እሰራለሁ? question of purpose ነው። ፐርፐዝ ነው። ምንድነው የምሰራው እዚህ? አራተኛው ጥያቄ ደግሞ መጨረሻዬ question of destination ነው። እነዚህ ሁለት ጥያቄዎች ጳውሎስ ሐዋርያና ቻርልስ ዳርዊንን እንጠይቅ። ሁለቱን ጥያቄዎች ጳውሎስ ሐዋርያ ለነዚህ አራት ጥያቄዎች የሚሰጠን መልስና ቻርልስ ዳርዊን ለነዚህ አራት ጥያቄዎች የሚሰጠን መልስ። አንደኛ ጥያቄ ማን ነበር? እኔ ማን ነኝ? ጳውሎስ ሐዋርያ እኔ ማን ነኝ ለሚለው የሚሰጠን መልስ ምንድነው? እኛ አሁን የምንማረው ነው። ምንድነኝ? ፍጡር ነኝ። ምንድነኝ? ሰው ነኝ። ይሄ ነው። ዳርዊንም ይሄንን አይክድም። ዳርዊን ምንድነህ? ሰው ነኝ። ወደ ሁለተኛው ጥያቄ እንምጣ። ቅዱስ ጳውሎስ ሐዋርያ የሚነግረን ምንድነው? ከየት መጣሁ? ጳውሎስ ሐዋርያ የሚነግረን ምንድነው? በአርዮስፋጎስ በአቴና በጥንቷ ከተማ ጳውሎስ ሐዋርያ በመንገድ ላይ ሲሄድ የኢፊቆሮስ ወገኖችና የኢስጦይኮች ወገኖች ይላቸዋል። አማርኛው ኢፊቆሮስ ይለዋል። የኢፒኩሪየስ ሐሳብ ነው። ኢፒኩሪያኒዝም የሚባል የፍልስፍና መንገድ ነው። ቅድመ ልደተ ክርስቶስ ከ300 ዓመታት በፊት ኢፒኩሪየስ የተባለ ሰው የጀመረው አስተሳሰብ ነበረ። ኢፒኩሪየስ የሚለው ብላ፣ ጠጣ፣ ነገ ትሞታለህ፣ ይሄ ሰማይ የሚባል ነገር ምንም የለም ነው የሚለው። መደሰት ብቻ ነው። ሂዶኒዝም የሚባል መደሰት፣ መሳቅ፣ ዝም ብሎ በዓለም ላይ ብቻ ባለ ሩክሰት ቆሽሾ ዘላለማዊ ሕይወት የሚባል ነገር የለም ነው የሚለው። ስቶይሲዝም የሚባሉት ደግሞ ነገር አዳዲስ ነገሮችን በመስማት እንደው ዝም ብሎ ዝም በማለት ብቻ ጽድቅ አለ ብለው የሚያስቡ ናቸው። ሐዋርያው ጳውሎስ ወደ አቴና ከተማ ሲገባ ከኤፊቆሮስ ወገኖችና ከኢስጦይኮች ጋር ሲገናኝ ሲነጋገር ምንድነው አንተ የምትለው? አዳዲስ አማልክትን የምታወራ ትመስላለህ አሉት። እሱ ግን የሚነግራቸው ስለ ኢየሱስ ክርስቶስ ነበር። እነሱም የማይገባቸው አንድ ነገር አለ። ከመቃብር በላይ ሌላ ሕይወት የለም ብለው ያስባሉ። ታዲያ ጳውሎስ ሐዋርያ ያን ታላቁን አምላካችንን ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ በ30 ዘመኑ ተጠምቆ በቀራንዮ አደባባይ ቅድም ሊቁ ሲነግሩ እንደነበረው እጆቹን ለሕማም ዘርግቶ የሾህ አክሊል ደፍቶ በሶስተኛው ቀን ግን ሙስና መቃብርን አጥፍቶ ድል አድርጎ የተነሳውን ኢየሱስ ክርስቶስን ይነግራቸው ነበር። ክብርና ምስጋና ለሥላሴ ይሁን። ምንድነው የምታወራው? አዳዲስ አማልክት የምታወራ ትመስላለህ አሉት። አዳዲስ አማልክት አላወራም፣ አንድ አምላክ ነው የማወራው አለ። ሶስት ነገር አለ። ሶስት ነገሮች። አንደኛ በእርሱ ሕያዋን ነን። ሁለት በእርሱ እንንቀሳቀሳለን ወይም እንቀሰቀሳለን። ሶስተኛ በእርሱ እንኖራለን። አንኮዝድ ኮዝ ይባላል በኮስሞሎጂካል ፕሩፍ አርጊመንት። አንዳንድ ወጣቶች ስላየው ነው እንደዚህ ነገሮች ማወራው። አንኮዝድ ኮዝድ ነው እግዚአብሔር። ሁሉን የሚያስገኝ እሱ ነው። ዘላለም የሚኖር ነው። ሰማይን የዘረጋው እርሱ ነው። ምድርን የመሰረተው እርሱ ነው። እኛን የፈጠረ እርሱ ነው። የሚታየውንም የማይታየውንም ሁሉ የፈጠረ በእርሱ በእግዚአብሔር አለ። አንደኛ ሕያዋን ነን፣ ሕያው አድርጎ ፈጥሮናል አለ። ሕያው አድርጎ የፈጠረን ክብር ምስጋና ይግባው። ሁለተኛ በእርሱ እንቀሰቀሳለን፣ ብንሞት እንኳን አለ ራለን አለ። ሁላችንን የፈጠረ ለዘላለም ሕይወት ነው። ሁላችንን ያዘጋጀን ለዘላለም መንግስት ነው። እረፉ የሚለው መጨረሻ ላይ እሱን ነው። ከዚህ በፊት ነግሬያችኋለሁ። ልጁ ትምህርት ቤት ገባና ሰው የመጣው ከዝንጀሮ ነው ተባለ። በቤት ገባና አባዬ ሰው የመጣው ከየት ነው? ቲቸር ከዝንጀሮ ነው አሉ። አዎ ከዝንጀሮ ነው የመጣ ነው አለው። ከዝንጀሮ? አዎ ከዝንጀሮ። ጓዳ ገባ እናቱ ጋር እማዬ ሰው ከየት ነው የመጣው? ከእግዚአብሔር። አባዬ እኮ ከዝንጀሮ አለኝ። እሱ የራሱን ዘመዶች ነግረዋል፣ እኔ የራሴን ዘመዶች ነግሬያለሁ። ዳርዊን የራሱን እሳቤ ይነግርሃል። ዳርዊን የራሱን ቲዮሪ ይነግርሃል። መጽሐፍ ቅዱስ ደግሞ የሚነግረን የእግዚአብሔርን ነገር ነው። ዓለማት ሁሉ የሚታየውም የማይታየውም ከአንዱ ከማይታየው ከእግዚአብሔር ነው።
ሁለተኛው ጥያቄ ከየት መጣሁ? የኔና የናንተ መልስ ከማን ነው? ከማን ነው? ክብር ምስጋና ይግባው ለእግዚአብሔር። እግዚአብሔር ብቻ ይሄንን ዓለም አድርጎታል። አስታውሳለሁ በመጀመሪያ ትምህርታችን እያዜምን መኑ ይመስለከ ከመና አማልክት እግዚኦ ብለን ነበር። በዚህ ስፍራ ላይ እውነት ነው፣ ከአማልክት የሚመስልህ ማን ነው? እግዚአብሔር ሆይ የሚመስልህ የለም። ሀ ብለን ትርጉም አለ፣ ሁ ብለን ትርጉም አለ፣ ለ ብለን ትርጉም አለ። የኛ ፊደል ትዝ ይላችኋል ስንማር እያንዳንዱ እኮ የሚነግረን ሀ ግዕዝ ታስታውሳላችሁ? ሁ ሂ ሃ ሄ ህ ሆ እንደዚህ ብሎ ቁጥር ነው እኮ የቆጠራችሁት። አሁን ሀ ስንት አላችሁ? አንድ። ሁ ስንት አላችሁ? በዛች አካሄድ ዘ 7 ኦርደርስ እነሱን ጠራናቸው። ሀ አንድ ነች፣ ሁ አንድ ሁለት ነች። በወልድ ይመሰላል። ሂ ሳልስ በማን ይመሰላል? በመንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ደግሞ ሚስጥረ ምን ይባላል? ፈጣሪያችንን የምናስታውስ ህዝብ። ይህ የኦርቶዶክስ ተዋህዶ ክርስቲያን ህዝብ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። የዓለሙ እሳቤ ግን ስለ መንገዱ አይነግረንም። እውነተኛው መንገድ አይነግረንም። ሕገ ልቡና ከአዳም እስከ ሙሴ በዚህ ጊዜ ሁለት መጽሐፍ ብቻ ተጻፉ እንጂ በሕገ ልቡና ሌላ መጽሐፍ አልተጻፈም። ሁለቱ በሕገ ልቡና የተጻፉት መጽሐፎች መጽሐፈ ሄኖክና መጽሐፈ ኢዮብ ናቸው። 2:14 ላይ ስታዩ በልቡናቸው የተጻፈ ሕግ ይላቸዋል። ሁለተኛው ሕግ ደግሞ ከሙሴ እስከ ዮሐንስ መጥምቅ ነው። ከሙሴ እስከ ዮሐንስ መጥምቅ ያለው ሕግ ደግሞ ሕገ ኦሪት ይባላል። በዛ የብሉይ መጽሐፍ ተጻፉ። ሶስተኛው ሕግ ግን ሕገ ወንጌል የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ የመሰረተልን አንዲቱ መንገድ ናት። ስንት ደረጃዎች አሏት እቺ አንዲቱ መንገድ? አናሎጂ ልንገራችሁ። ሕፃን ልጅ እንደ ሕፃን ልጅ ሕገ ልቡና ነው ያለው። በቃ ሌላ ነገር የለውም። ሕፃኑ ወዴት ይደርሳል? ጉርምስና ላይ አይደል? ከዛ ምን ይሰማል? ጉርምስና ላይ ራስን የምትችል ይመስላል። ከቤት ሾተሽ መሮር ምቺ ይመስልሻል። የቆመውን እቆርጣለሁ፣ የተጋደመውን እፈልጣለሁ። ከዛ መረጋጋት ይመጣል። እድሜ ከፍ ይላል፣ ቀዝቀዝ ይላል። እዛ ጋር ሰውየው ምን ይላል? ኧረ ተውት እኛም አልፈንበት ነው ይላል። የቀደመችቱ የኛን እምነት ይሄን በሶስቱ ደረጃ የነገርኳችሁን የሚቀድም እምነት ዓለም ላይ የለም። ለምሳሌ ቡዲዝም እምነት አለ፣ የሂንዱይዝም እምነት አለ፣ የኮንፊሽኒዝም እምነት አለ። ቡና በፊት የነበሩ እምነቶች ናቸው። ከሕገ ክርስትና ይቅርታ፣ ሕገ ልቡናን አይቀድሙም፣ ሕገ ኦሪትንም አይቀድሙም። ተመልከቱ፣ ሂዱባት ረፍት ታገኛላችሁ የተባለው እነዛ መንገዶች ረፍት አይሰጡም። በቡዲዝም ትንሣኤ ሙታን የለም። በሂንዱይዝም እምነት ትንሣኤ ሙታን የለም። በኮንፊሽኒዝም እምነት ትንሣኤ ሙታን የለም። ጌታዬ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር አለችው። እርሱ በሁሉ ቦታ የሞላ መሆኑን አላወቀችም። ማይነሳል። በቡዲዝም መነሳት የለም። በዞራስትራኒዝም መነሳት የለም። የነፍስ ረፍት የለም። ያለው በዚች እምነት ውስጥ ነው። ወንድምሽ ይነሳል። በትንሣኤ ዘጉባኤ እንደሚነሳው ቃለው አለች የተማረች ስለሆነች። አይ አሁን ይነሳል። ሄደ አልዓዛር ውጣ አለው። አልዓዛር ማፋና ውጣ ሲለው የሞተው ሰው ብድግ አለ ይላል። የኔና የናንተ አምላክ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። ለነፍሳችሁ ረፍት ታገኛላችሁ። ይሄ ነው የኔና እናንተ እምነት፣ ረፍት የምናገኝበት እምነት ነው። የቀደመችው መንገድ እቺ ናት። ደግሞ ምንድነች? ሁለተኛው ምን ነበረች? ምን አይነቷ? መልካሚቱ። ሌሎች መልካም አይደሉማ፣ መልካምነት የለባቸውም። የኔና የናንተ እኮ ምልክታችን መስቀል ነው። መስቀል ደግሞ እኮ የሰው ልጅ መግደያ አይደለም። የአንዳንዶች ምልክት ሰይፍ እኮ ነው። የአንዳንዶች ምልክት ሰይፍ ነው። በእኔና በእናንተ ዘንድ ግን ያድል። ጴጥሮስ መልስ ወደ ሰገባው የኢየሱስ ክርስቶስ ቃል ወገኖቼ፣ እቺ መልካሚቱ መንገድ መልካም የምታሳይ
መልካምን የምታስተምር መልካም የምታደርግ እቺ ቅድስት ቤተክርስቲያን ነች። የቀደመች ነች። የሚቀድማት የለም። መልካም ናት። ደግነትን የምታስተምር ናት። ስለዚህ እቺ መንገድ አንደኛ ምን ነበር? ቆሙ መንገዷ ላይ ማለት ቆሙ ዝም ብሎ መቆም አይደለም። አረ ጽኑ ነው። በእምነት መጽናት ነው። መንገድ ሲል ሃይማኖት ነው። ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። አነ ውእቱ ፍኖተ ጽድቅ ወሕይወት። ፍኖት፣ ሕይወት፣ እውነት ኢየሱስ ክርስቶስ ብቻ ነው ይሄን ሊሆን የሚችለው። መንገድ ሲባል አንዳንድ ሰዎች አይገባቸው፣ ሃይማኖት መሆኑ አይገባቸው። ስለዚህ መልካሚቱን መንገድ ጠይቁ ሲል እውነተኛይቱን ሃይማኖት እወቁን። ከቀደመ ጀምሮ ያለችውን ማለት ጥንት ጀምሮ የተመሰረተችው በእግዚአብሔር የተሰራችውን እወቁ። ደግሞ ዕውቀት ያስፈልጋል። አለ ዕውቀት በኦርቶዶክስ ቤተክርስቲያን መኖር አይቻልም። ዕውቀት ግድ ነው። ዕውቀቱም መንፈሳዊ ዕውቀት ነው። የዓለማዊ ዕውቀት አለ። አንዱ በጀልባ ላይ ሲሄድ ይጠይቀዋል። እንደ ቱሪስት ነገር ነው። ጀልበኛው ሐመረኛው ጀልባዋን ይዞ እሱ እዛ ላይ ቁጭ ብሎ ያንሸራሽረዋል። ደሴቶችን ይጎበኛል። ከዛ ይጠይቀዋል። ጌታዬ እንደው አንተ እንደው እባክህ እንደው እስቲ ልጠይቅህ አለው። ምንድነው የምታውቀው? የዚህ አይነት ጥናት ታውቃለህ ይለዋል። ሰውየው አያውቅም። አይ እንደ አይነት ጥናት አላውቅም፣ እኔ ጂኦሎጂ የሚባል ጥናት አላውቅም። አዝናለሁ፣ 1/4 ህይወትን አታሃል አለው። ጂኦሎጂ ጥናት ስላላወቀ ትንሽ ሄደና ደግሞ ይሄንስ ጥናት ታውቃለህ? አላውቅም፣ 1/4 ህይወትን አታሃል አለው። ትንሽ ሄዱ፣ ሌላ ጠየቀው። ይሄንንም አላውቅም አለ። 1/4 ህይወት አታሃል አለው። ሰውየው የሚኖረው በ1/4 ህይወት ብቻ ሆነ። እንደ ሰውየው ማዕበል ተነሳ። የጀልባዋ ሹፌር ወደ የብስ ሊቀዝፍ ሞከረ፣ አልቻለም። ማዕበሉ ከፍ አለ። ጌታዬ አለው። ጠያቂ ተጠያቂ ሆነው ዋና ይችላሉ አለው። ምን ተጨንቋል። ዋና ይችላሉ አለው። አልችልም። እንግዲህ 1/4ኛም አይደለም 2/4ኛም አይደለም፣ እርሱ ያጡት ሙሉ ህይወት ነው አለው። የዓለም ትምህርት ምንም አይነት ህይወት አይሰጥም። እስቲ ከአንደኛ እስከ 12 ክፍል ተምራችኋል አይደል? ወይም ከአንደኛ እስከ 10 ተምራችኋል። ኮሌጅ የተማራችሁ አላችሁ፣ ዩኒቨርሲቲ ገብታችሁ የተማራላችሁ የዘላለም ህይወትን አግኝታችኋል። ከዩኒቨርሲቲ ነግረውናል ስለ ዘላለም ህይወት። የዘላለም ህይወት የሚገኝባት ቅድስት ቤተክርስቲያንና ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ እምነቶች ይኖራሉ። በእነዛ ውስጥ ግን የዘላለም ህይወትም ሊኖር አይችልም። መንገዲቱ አንድ ናት፣ እሷም ሃይማኖት ናት። መንገድ ሃይማኖት መሆኑን ማወቅ ለሚፈልጉ ደግሞ የሐዋርያት ሥራ ምዕራፍ 9ን ተመልከቱ። ጳውሎስ ሐዋርያ ጥንት ሳውል በነበረበት ዘመን ወደ ደማስቆ ሲሄድ ምንድን ነበር የሚለው ቃሉ? በዛ መንገድ የሚሄዱትን ሊገድል ነው የሚለው። በዛ መንገድ ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እዚች ለመግባት ተጋደሉ እንደተባለ ታውቃላችሁ። ተጋደሉ። ተመልከቱ። ገርል የምንለው ዝም ብለን አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ገርል ብለን ስለ ገርል ስናወራ ዝም ብሎ የሚነገር እንዳይመስላችሁ። ምክንያቱም በሉቃስ ወንጌል ላይ ስለዚች መንገድ ሲነግረን ራሱ ጌታችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ እንዲህ ይላል፣ በጠበበው በር ለመግባት ተጋደሉ እላችኋለሁና። ቃሉን ድገሙት ከኔ ቀጥላችሁ። በጠበበው በር ለመግባት ተጋደሉ እላችኋለሁ። ይሄንን ያለው ማን ነው? ኢየሱስ ክርስቶስ። ተጋደሉ። ገድል የምንለው ስለተጋደሉ ሰዎች ታሪክ ነው። ዝም ብሎ አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ገድል ሲባል አንዳንድ ሰዎች ገድል ድርሳናት ለሃይማኖት አይጠቀሱም ሲባል ለማያምኑ ሰዎች ነው እንጂ ለኛ ይጠቀሳል። ለማያምኑ ሰዎች አይደለም ገድል ድርሳን መጽሐፍ ቅዱስን በአግባቡ የላቸው። የሌለ ነገር አጠቅስለትም፣ ባለ ነገር ነው የምንነጋገረው። ለዛ ነው በሰፊው መንገድ የሚሄዱ ብዙዎች ናቸው። እኛ በጠባቡ መንገድ ሄዱ ተብለን በጠባቡ መንገድ ስንሄድ እረፍት ታገኛላችሁ ስንባል ኦርቶዶክስ ምን እንደሆነ ይስናቅ። ኦርቶዶክስ ቤተክርስቲያን ካላወቅ እኮ አላወቅም። ለምሳሌ በኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር የምታዩዋቸው ሊቃውንት አባቶቻችን በጠቅላላ ዛሬ መተው
መነኩሴ ሆኖ አይደለም። ዛሬ መተው ቄስ አልሆኑ፣ ዛሬ መተው መምህር አልሆኑ። በሌላ እምነት ግን ዛሬ ሄዶ ነገ መንፈስ ቅዱስ ገለጸልኝ ብሎ አስተማሪ ሆነ። የለማ ምንም። እስቲ ልብ በሉ። በምንፍቅና እምነት ውስጥ ማንም ሰው ተነስቶ የፈለገው ነው የሚያወራው። ዛሬ ምን እንቀድስ ብለን አንከራከርም። ተጽፏል ቅዳሴው። ዛሬ ምስባኩ ምንድነው ዲያቆኑ የሚሰብከው ተጽፏል። ያንን ነው የሚሰብከው። በዛ ዘንድ ግን ያ የለም። ብድግ ይላል። ገለጠልኝ አለቀ። የገለጠለትን ገለጠልኝ። ማን ነው የሚገልጥለት? እሱ ትልቁ ጥያቄ እሱ። ማን ነው የገለጠለት? ዛሬ ምን ጸልየው ስለ ሳቅ ነው። እኔ አንዴ ጎላ ሚካኤል መጥቶ ምስክርነት የሰጠ ብዙ ጊዜ አወራለሁ። ከመሰረተ ክርስቶስ የተመለሰ ሰው መጣና ምን አለ? ዛሬ ምን ጸልየው ስለ ሳቅ ነው አለ። ከናይጄሪያ ነው የመጣው አለ ፓስተሩ። ሴቶቹ ደግሞ የናይጄሪያ ቀሚስ ለብሰው ነው አለ የሚሄዱት። ራሱን የካደ ትውልድ እና ዛሬ ስለ ሳቅ ነው አለ። ዛሬ ስለ ዳንስ ነው ተባልና አለ። ተለማመዱና ነው በዘፈን ተባልና ስለ ቃል እኮ። ከዛ ደግሞ ዛሬ ስለ ትዳር ነው ምን ጸልየው አለ። እንደውም እንደምታረጉት አለ ስትጸልዩ ስለ ትዳር ሁላችሁም አንድ አይናችሁን ያዙ። ከዛ ቀጥታ ተሽከርከሩ። እንዲህ ስትሽከረከሩ አይናችሁ ግጥምጥም ካለ እሷ ሚስትህ ነች፣ እሱ ባልሽ ነው። አሁን እኛ እንደቀልድ ነው አለ ምናየው። ጽርሐ ጽዮን ጎላ ሚካኤል መጥቶ ምስክርነት ሰጠ ነው የሚላችሁ። ከዛ በኋላ አሻን ተሽከረከርን አለ። ተሽከረከርኩና ግጥም እላለሁ አለ ከጓደኛዬ እናት ጋር። መንገዱ መልካም አይደለም። መንገዱ የቀደመ አይደለም። መንገዱ እረፍት የሚሰጥ አይደለም። እንደውም የርኩሳን መናፍስት ኃይል የሚያሳድር ነው። እዩዋቸው። መንፈሳቸው የተጨነቀ፣ ኑሯቸው የተጨነቀ፣ ህይወታቸው የተጨነቀ ነው። አንሄድባትም አሉ እኮ ነው የሚለው። ብዙዎች እኮ ነው የሚለው። ኤርምያስ ነብይ የሚናገረውንና የክብር ባለቤት ኢየሱስ ክርስቶስ የሚናገረውን እዩ። ኤርምያስ ምን አለ? የቀደመችውን መንገድ በሷ ጠይቁ፣ እወቁ፣ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ አለ። የሁላችን አምላክ የድንግል ልጅ አብ ልጅ ኢየሱስ ክርስቶስ ደግሞ በጠበበው በር ግቡ፣ ለነፍሳችሁ እረፍት ታገኛላችሁ። ብዙዎች ግን በሰፊው መንገድ ይሄዳሉ አለ። ብዙዎች በሰፊው መንገድ ይሄዳሉ አለ። እነማን ናቸው በሰፊው መንገድ የሚሄዱት? አንደኛ ረሲዓን፣ ሁለተኛ ኃጥአን፣ ሶስተኛ የሚሳለቁ ሰዎች ናቸው። ተሳልቃን ናቸው። ይሄንን የሚነግረን ደግሞ ልበ አምላክ ዳዊት ነው። ዳዊት ልበ አምላክ ደግሞ የሚነግረን መንፈስ ቅዱስ የገለጠለትን ነው። ያ ትንሽ ብላቴና ከሚጠብቅበት በጎች ከሚጠብቅበት ተጠርቶ ንጉሥ የሆነ ንዑሳነ ማሃዊ ወሬዛ በቤት አቡየ አለ። እኔ ታናሹ ነኝ፣ ታናሽ ብላቴና በቤቴ ትንሹ ነኝ። የአባቴን በጎች ጠብቅ ነበረ። ወሪያ ባጋቡየ መኑ ነገሩ ለእግዚእ። ኧረ የኔን ነገር ለአምላክ የነገረው ማን ነው? እግዚአብሔር ደግሞ ማን ይነግረዋል? እሱ አምላክ ነው። የልብን የሚያይ እነሆ የሚመለከት፣ ሳይለምኑት ትንሽ ቢለምኑት አብዝቶ የሚሰጥ፣ ልብና ኩላሊትን መርምሮ የሚያውቅ፣ ኧረ ሳይመረምር የሚያውቅ አለ። እግዚአብሔር ሰማኝ አለ። ለዘላለም ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁንልን። ታዲያ ይህ ልበ አምላክ ዳዊት ምን አለን? በጠባቡ መንገድ ስለሚሄዱትና በሰፊው መንገድ ስለሚሄዱት ባጭሩ እንዲያስቀመጠ ብፁዕ ኢብፁዕ። ድገሙ። ብፁዕ ኢብፁዕ። ብፁዕ እና ኢብፁዕ፣ የተመሰገነና ያልተመሰገነ። ታዲያ ልበ አምላክ ዳዊት አባቶቻችን በስርዓቱ የመጀመሪያ አድርገውታል። መዝሙረ ዳዊት ላይ የመጀመሪያ የተናገረው አይደለም፣ ግን በመጀመሪያው ላይ ተቀምጧል። ዳዊት የደገማቸው ሰዎች የምታውቁት ነው። የመጀመሪያው ላይ ያለው ነው። እዛ ላይ የሚነግረን ልበ አምላክ ዳዊት ስለ ብፁዕ ብእሲና ስለ ኢብፁዕ ብእሲ ነው። ወይም ስለ ምስጉን ሰውና ስለ ኃጥእ ሰው ነው። ልበ አምላክ ዳዊት ሲናገር ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ይላል። ረሲዓን በሰፊው የሚሄዱ ናቸው። በእነሱ ምክር ያልሄደ። በምን ያልሄደ? በረሲዓን ምክር ያልሄደ።
አራተኛ ብፁዕ ብእሲ በኃጥአን ፍኖት ያልቆመ ነው አለ። ያም የኤርምያስን ቃል የጠበቀው ነው ይላል። ሶስተኛ ብፁዕ ብእሲ ወዘኢነበረ ውስተ መንበረ መስተሳልቃን ይላል። በመስተሳልቃን ወንበር ላይ ያልተቀመጠ ከኔ ቀጥላችሁ ተናገሩ። ዘኢሆረ ወዘኢቆመ ወዘኢነበረ በአማርኛ ያልሄደ ያልቆመ በማ አንድ በረሲዓን ሁለት በኃጥአን ሶስት በመስተሳልቃን። ብፁዕ ብእሲ ደገኛው የኦርቶዶክሳዊ የተዋህዶ ልጅ ክርስቲያኑ በረሲዓን መንገድ አይሄድም አለ። በዚህ ላጠቃል ትምህርት በረሲዓን መንገድ ረሲዓን የሚባሉት እነማን ናቸው ካላችሁኝ፣ ረሲዓን የሚባሉ እግዚአብሔርን የረሱ ዘየብስ ላይ ለርዕሱ በራሱ ላይ የሚበድል መዝሙር 13 ቁጥር 1 በመዝሙር 13 ቁጥር 1 ላይ ልበ አምላክ ዳዊት እንዲህ አለ፣ ይብል አብድ በልቡ አልቦ እግዚአብሔር። እነ ሰናክሬም ናቸው ረሲዓን ይላቸዋል። እንጨት ቆርጠው ጠርበው ድንጋይ ፈልጠው አለዝበው ብር ወርቅ አቅልጠው ጣዖት ፈርተው እግዚአብሔርን የሚረሱ እነ ናቡከደነጾር ቁመቱ 60 ክንድ የደረቱ ስፋት 6 ክንድ የሆነ በአቅላ አዱራን አቁሞ እኔ አምላክ ነኝ አለ ናቡከደነጾር። እግዚአብሔር ለ7 ዓመት አውሬ እስከሚያደርገው እውነተኛውን መንገድ ይምራን መድኃኔዓለም። ኃጥአን ደግሞ ሰርቀው ቀምተው አስረው ፈተው ቋንጃ ቆርጠው ቤት ተኩሰው ነፍስ አጥፍተው ገለው የሚዘርፉ ናቸው። መስተሳልቃን የሚላቸው ደግሞ በወንድሞቻቸው ነውር የሚስቁ የሚቀልዱ ወይም በዚህ በቲክቶክ ላይ እንደምታዩ ጉዱ ተጋለጠ ስለ ሰው ልጆች ማውራት በሚስጥር ሰዱቃውያን ናቸው። ትንሣኤ ሙታን የለም ብለው አይኑ በፈረጠ ጅግሩ በተቆረጠ የሚስቁ ያለ በራሳቸው ትንሣኤ ሙታን የለም ብለው የሚክዱ የዘላለም ረፍት የሌላቸው ናቸው። ስለዚህ ብፁዕ ሰው የተባለው ብፁዕ ሰው በረሲዓን ምክር አይሄድም፣ በኃጥአን መንገድም አይቆምም፣ በመስተሳልቃንም ወንበር አይቀመጥም። አንተ ክርስቲያናዊ የእግዚአብሔር ነህ። አንቺ ክርስቲያናዊ የእግዚአብሔር ነሽ። እግዚአብሔር እንዲህ ይላል አይደል ያለን ኤርምያስ። እግዚአብሔር እንዲህ ይላል፣ የቀደመችውን መንገድ በመንገድ ላይ ቁሙ፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ እወቁ። ኦርቶዶክስ በእውቀት ላይ ያለች ነች። የኦርቶዶክስ ሕዝብ አንባቢ ነው። እንደ ኦርቶዶክስ አንባቢ የለም። ጠዋት ተነስቶ ዳዊትን የሚደግመው እኮ አነበበ፣ ውዳሴ ማርያም የሚደግመው እኮ አነበበ። የእውቀት ቤት ነች ቤተክርስቲያኗ። ምንድነው? ለምንድነው 2 ቄሶች የሚቀድሱ? ለምንድነው 3 ዲያቆኖች የሚኖሩ? ለምንድነው ከቤተልሔም የምንመጣው? ለምንድነው ጫማ የምናውልቀው? ለምንድነው ወንዶች እንዲህ ሴቶች እንደሚቀመጡት? ለምንድነው ነጠላ የምለብሰው? ለምንድነው የምቆርበው? ምንድነው የማደርገው? 5 ሃይማኖት ምስጢራት ምንድናቸው? 7 ምስጢራት ምንድናቸው? እምነት ምንድነው? ስርዓት ምንድነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ተምረህ ነው እንጂ ዝም ብሎ በቃል ዝም ብሎ በመንገድ ዝም ብሎ እንደ ውሃ ፈሳሽ እንደ እንግዳ ደራሽ ያለ ነገር የለንም። መሰረት ያለው ነገር ነው ያለን ከአዳም እስከ ምጽአት። ስለዚህ መንገዱ እሱ ነው። የኔና የናንተ መንገድ ሃይማኖት ማለት ኢየሱስ ክርስቶስ ስለ ሁላችን መተላለፍ ቆሰለ። ብዙዎች በእሱ ላይ መሄድ አልቻሉም። አይሁድ ቆመው ቀሩ። ፈሪሳውያን ሰዱቃውያን አላመኑበት። ባየነው ጊዜ ደም ግባት የለውም ብሎ ኢሳይያስ ተናገረ። ስለ መተላለፋችን ደቀቀ። እርሱ በደል ሳይኖር
መጻጉዕን የፈወሰ አልጋን ተሸክመ ሂድ ያለ ባየነው ጊዜ ደም ግባት የለውም እንደተቀሰፈ ቆጠርነው። እርሱ ግን ስለመተላለፋችን ደቀቀ፣ በመገረፉ ቁስልኛ ተፈወስን አለ። ስለ ዘመዶቹ ስለ አይሁድ ሲናገር እኛ ኦርቶዶክሳን ግን እናውቀዋለን። ባየነው ጊዜ ለእኛ ደም ግባት አለው። የድንግል ማርያም ልጅ ደም ግባት አለው። ነግሮናል ዳዊት አስቀድሞ ምኑን በሀበሰ ወቱት በውስተ ሕዝብ በነ ሐና በነ ቀያፋ የተናቀ በሮማውያን በአይሁድ ዘንድ እነሆ ያ የተናቀው በቀራንዮ አደባባይ እጆቹን ለሕማም የዘረጋው 13ቱን ሕማማተ መስቀል የታገሰው የሾህ አክሊል የደፋው እኛ እናውቀዋለን እንደ ዮሐንስ አፈወርቅ። ቀንድ ያለው የማይዋጋ በግ አለ። ቀንድ ያለው የማይዋጋ በግ። ኧረ ምን አይነት ትሕትና ነው አለ። እናንተ የምትወዱት ሰዎች አለ አልቅሱለት። ውሃ ጠየቀ የዝናቡ ጌታ። ውቅያኖስን ባህርን ለሰው ልጆች የሕይወት ውሃ የሚሰጠውን እሱን ሐሞትና ከርቤ ሰጡት። አላወቁትም። ዓለም ተስፋቸውን አላወቁትም። የሕይወትን ራስ ሰቀሉት። እሱ ነው ሕይወታችን። እሱ የዘላለም ሕይወት። እጆቹን ለሕማም ዘረጋ። አይሁድ ልብሱን ገፈፉት። የአምላክ እርቃን አይታይም ብላ ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ ይላል። ዛሬ ቅዳሴ ሥጋው ደሙ ለድርገት ሲወጣ ተሸፍኖ ይወጣል። ሌሎች ግን አላወቁትም፣ ይገልጡታል። እንደ አይሁድ ይገልጡታል። የኦርቶዶክስ ተዋሕዶ ቤተክርስቲያን መልካሚቱ መንገድ የቀደመችቱ መንገድ ብሉይ ከአዲስ የሚፈጸምባት ቅድስት ቤተክርስቲያን የምታስተምረን በምናየው ነገር ሁሉ ነው ወገኖቼ። በቀና መንገድ የሄደ ሄኖክ አካይዱን ከእግዚአብሔር ጋር አደረገ አለ። ሄኖክን ዘፍጥረት 5:22 አካይዱን ከእግዚአብሔር ጋር አደረገ አለ። ተመልከቱ፣ አካይዱን ከእግዚአብሔር ጋር አደረገ፣ መንገዱን ከእግዚአብሔር ጋር አደረገ። እግዚአብሔር ከእናንተ ጋር ይኖርላችሁ። እንደ ኤማሁስ መንገደኞች አብሯችሁ ይሄድ። ከሱ ጋር የሄዱ ሁሉም ፍጻሜያቸው እሱ ነው። በቀራንዮ የተሰቀለው የኔና የናንተ ቤዛ ነው። የዘላለም መንግስቱን ሊያወርሰን ነው። መልካሚቱ መንገድ ኦርቶዶክስ ተዋሕዶ ናት። በፕሮቴስታንቱ ዓለም በአሁን ሰዓት ወደ 40 ሺህ ነው ያለው። ወደ 40 ሺህ የእምነት ድርጅት። ወዴት ነው የሚኬደው? ሲጠሯችሁ ግን ወዴት ነው የሚጠሯችሁ? በዚህ ጋር ሙሉ ወንጌል ይላል፣ በዚህ ጋር የሆነ ነገር ይላል። ወዴት ነው የሚወስዷችሁ? ባቢሎን። ፍጻሜው ርኩሰት ነው። ስራቸው የገሞራ ነው። ወይናቸው ከሰዶም ነው። በዓለም ላይ ያሉ ዛሬ በብዙ የፕሮቴስታንት እምነቶች በውጭ ሀገር ብትሄዱት ዌልካም ኦል የሚል ይጻፋል። ይሄም ለሁሉም እምነት ውሸት ሆኗል። አንተ ግን ኦርቶዶክሳዊ ወደ ተራራው ሸሽተህ አምልጥ ነው የተባልከው። ወደ ተራራው ሸሽተህ አምልጥ። እግዚአብሔር ሁለቱን መላእክት በመሸ ጊዜ ይላል ወደ ሰዶም ከተማ ገቡ ይላል። ያኔ እግዚአብሔር በሰዶም፣ በገሞራ፣ በሱማማ፣ በሲባዮ በእነዚህ በአምስቱ አውራጃዎች በአዳማ የእግዚአብሔር ቁጣ ነደደ። ኃጢአት ሰርቶ ንስሐ ለመግባት ቅሰፈን ማለት ነው። የጊብዓ ድፍረት ዛሬ እምነት ሆኗል። የሰዶም ሕይወት ዛሬ ለብዙዎች ርኩሰት እንደ አዲስ ሕይወት ተቆጥሯል። አንተ ኦርቶዶክሳዊ ወደ ተራራው ሸሽተህ አምልጥ። ተራራዋ ቅድስት ቤተክርስቲያን ነች። አንተም ያቺ ተራራ ድንግል ማርያም ናት፣ መሸሸጊያህ ናት።
ወደ ምስራቅ ተመልከቱ ይላል ዲያቆኑ ቅዳሴ ላይ። በምልጃዋ ተጠለሉ ነው። ኖህ ወደ መርከብ ውስጥ ገባ። ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌ የሆነችው መርከቢቱ የዛሬ ቅድስት ቤተክርስቲያን ናት። አንድም በሐልዮ በነቢብ በገቢር ንጽሕት የሆነች ድንግል ማርያም ናት። እንደ ድንግል ማርያምማ ንጽሕት አለ? እንደ ድንግል ማርያምማ ቅድስት አለ? የመፈራት ግርማ አላት በአጋንንትና በመናፍቃን ዘንድ። እሷ የአምላክና እግዚአብሔር የመረጣት ያከበራት የኔና የናንተ አማላጅ ለሥላሴ ይሁን አሜን።